አሜሪካና ኢራን ወደ ውጊያ ቢያመሩ ቻይናና ራሽያ ምን ያደርጋሉ? አሜሪካ ኢራን ላይ ወታደራዊ እርምጃ ወደ መውሰድ መሄዷ አይቀሬ ይመስላል። ዓለም አቀፍ የወታደራዊ ጉዳይ ተንታኞች አሜሪካና ኢራን ወደ ጦርነት ሲገቡ የራሽያና ቻይና ሚና ምን ይሆናል የሚለውን ጉዳይ ከወዲሁ እየመዘኑት ነው። አሜሪካና ኢራን ወደ ሙሉ ጦርነት ሲገቡ ራሽያና ቻይና ጠንከር ብለው ከጎኗ ይሰለፋሉ ወይስ ሌሎች ሀገራት ላይ ሲያደርጉ እንደነበረው ኦፖርቹኒስት ሆነው እናወግዛለን ብቻ ብለው ያልፉታል? መልሱን ለማግኘት አብራችን ቆዩ አድማጭ ተመልካቾች። በዛው ላይክ፣ ሼር አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ወታደራዊ ተንታኞች እንደሚገልጹት ኢራን ከራሽያ የሚሆን ከቻይና የጋራ ወታደራዊ ቃል ኪዳን የላትም። በዓለም አቀፍ ግንኙነት አንድ ሀገር በጦርነት ሌላኛው ሀገር ጎን ቆሞ ለማገዝ በሀገራቱ መሃል የጦር ቃል ኪዳን ስምምነት መኖር አለበት። እንደዚህ አይነት ስምምነት ሲኖር አንዱ ሀገር ወደ ጦርነት ሲገባ ሌላኛውም ሀገር አብሮት ወደ ጦርነት ገብቶ ያግዘዋል። ይህ ወታደራዊ ቃል ኪዳን ይባላል። በኢራንና ቻይና በኢራንና ራሽያ መሃል ስናይ እንደዚህ አይነት ስምምነት የለም። ኢራን ከሁለቱ ሀገራት ጋር ከተፈራረመቻቸው ስምምነቶች ቀረብ ያለው በራሽያው ፑቲንና በኢራኑ ፔዜሽኪያን መካከል በ2025 ጃንዋሪ የተፈረመው ኮምፕሬሄንሲቭ ስትራቴጂክ ትሪቲ ነው። ይህ የ20 ዓመት የሚቆየውና 47 አንቀጾችን የያዘው የስምምነት ሰነድ የተለያየ ነገሮችን ይነካካል። በዋናነት በመከላከያ ዘርፍ በትብብር መስራት፣ የመረጃ ልውውጥ ማድረግ፣ የጋራ ወታደራዊ ልምምዶችን ማካሄድ፣ የመሳሪያ ቁጥጥር፣ የኢነርጂ ንግድና ጸረ ሽብር ቅንጅቶችን የመሳሰሉ ነገሮችን የያዘ ነው። በቀጠናዊና ዓለም አቀፍ ጉዳዮች ተባብሮ መስራት አንዱ ሀገር ሲጠቃ ሌላኛው ሀገር የመሬት ባህርና አየር ክልሉን እንዳይፈቅድ ወይም አጥቂውን ሀገር እንዳያግዝ የመሳሰሉ ነገሮችን በተጨማሪ ያካትታል። ሆኖም ሙሉ የጋራ የጦር ስምምነት የሚል ነገር ግን የለው። የራሽያው ምክትል ውጭ ጉዳይ ሚኒስትር አንድሬይ ሩዴንኮን ጨምሮ ከፍተኛ የራሽያ ባለስልጣናት ስምምነቱ የጋራ ወታደራዊ ቃል ኪዳን አለመሆኑን ወይም አንዱ ሀገር ሲጠቃ ሌላኛው አግዞ እንዲዋጋ የሚያስገድድ አስገዳጅ ውል እንደሌለው ግልጽ አድርገዋል። የኢራኑ ልዑክ ካዜም ጀላሊ በበኩሉ አንደኛው ሀገር ወደ ጦርነት ሲገባ ሌላኛው ሀገር አብሮ ተከትሎ ይዋጋል የሚል ነገር እንደሌለውና ራሽያ ሰሜን ኮሪያና ቤላሩስ ጋር የተፈራረመችው የጋራ የጦር ቃል ኪዳን ስምምነት አይነት አለመሆኑን ገልጸዋል። ካርኔጂ ኢንዶመንት ፎር ኢንተርናሽናል ፒስ እና ኢንስቲትዩት ፎር ዘ ስተዲ ኦፍ ዋር የመሳሰሉ ዓለም አቀፍ ወታደራዊ ታዛቢዎችም ስምምነቱ ከዚህ ቀደም የነበሩ ስምምነቶችን ፎርማላይዝ ከማድረግ ባለፈ አዲስ ነገር እንደሌለው ገልጸዋል። በአጭሩ ሲገለጽ በ2022 ራሽያ ዩክሬንን ስትወር ኢራን ጋር ያደረገቻቸው ስምምነቶች ወደ ፎርማል ውል የማምጣት ነገር ብቻ ነው ጉዳዩ። ከዛ ያለፈ ነገር የለው። የስምምነቱ ቃላት ሲቃኙ ከ2001 ጀምሮ የነበሩ ትብብሮች ወደ ፎርማል ስምምነት የቀየሩ ናቸው። አንዱ አንዱን ሀገር ያግዛል የሚል አስገዳጅ ውል ግን በስምምነቱ ላይ የትም ቦታ የተጠቀሰ ነገር የለም። ኢራን ቻይና ጋር ያላት ግንኙነት ተመሳሳይ ነው። ስትራቴጂካዊ የሆነ ነገር ግን በአሳሪ ውል ያልታሰረ ስምምነት ማለት ነው። ቻይና ኢራን ጋር በ2021 የተፈራረመችው ኮምፕሬሄንሲቭ ፓርትነርሺፕ አግሪመንት ለኢኮኖሚ ጉዳዮች ቅድሚያ ይሰጣል። በኢነርጂ ንግድ ዙሪያ ስላሉ ነገሮች የመሰረተ ልማት ግንባታ፣ የቻይና ቤልት ኤንድ ሮድ ኢኒሺየቲቭ ስለተባለው ዓለም አቀፍ የቻይና መንገድ ግንባታ፣ እንደ ወታደራዊ ቁሳቁስ ንግድ፣ ወታደራዊ የቴክኒክ ውሎችና የመሳሰሉ ነገሮች ስምምነቱ ላይ ቢካተትም አንዱ ሀገር የሌላኛውን ጦርነት አግዞ ይዋጋል የሚል አስገዳጅ ውል ግን በውሉ ውስጥ የትኛውን ቦታ አልተካተተም። በቅርብ ጊዜ የነበሩ ክስተቶችም ይህን ፍንትው አድርገው ያሳያሉ። በቅርቡ ኢራን አሜሪካና እስራኤል ጋር ገብታበት በነበረው የ12 ቀን ጦርነት የኢራን ኤነርጂ ተቋማት ሲመቱ ራሽያም ሆነች ቻይና በአስቸኳይ ተኩስ እንዲቆም ከመጠየቅ እናወግዛለን ከማለት ከወሬ ባለፈ ለኢራን ያቀረቡት አንድም አይነት መሳሪያ ይሁን ሌላ የሰጡት ወታደራዊ ቴክኒክ ድጋፍ የለም። በመሆኑም ስምምነቶቹ ታማኝነት የተመላባቸው የጋራ ወታደራዊ ቃል ኪዳኖች አለመሆናቸውና እንደዚሁ የጥቅም ውል ብቻ መሆናቸውን በተጨባጭ ማየት ይቻላል። ሐሜድ ሬዛ አዚዚ የተባለው ዓለም አቀፍ ግንኙነት ተንታኝ ከቢቢሲ ፐርሺያ ጋር ባደረገው ቃለ ምልልስ ይህን ጉዳይ በሚገባ አብራርቶታል። እንደሱ ገለጻ አሊያንስ ወይም ወታደራዊ ጥምረት ማለት በሁለት ሀገራት መካከል ሊኖር የሚችል ትልቁና የመጨረሻ ግንኙነት ነው። አንዱ ሀገር ሲጠቃ ሌላኛው ሀገር ወዲያው ወደ ጦርነት ገብቶ አጋሩን የውል ተፈራራሚውን ሀገር ያለ ቅድመ ሁኔታ ያግዘዋል። ያ ነገር በኢራንና ቻይና ራሽያ መሃል የለም። ከዛ ይልቅ ኢራን ከነዚህ ሀገራት ጋር ያላት ግንኙነት በጋራ ጥቅሞች ላይ የምዕራብ ሀገራትን የኢኮኖሚ ማዕቀብ መከላከል፣ ዓለም ላይ ብዙ ሀያል ሀገራት አሉ የሚለውን ፕሮፓጋንዳ ለማጠናከር፣ የድሮን ቴክኖሎጂ ከኢራን ወደ ራሽያ በማስተላለፍ ዙሪያ ከቻይና ጋር የሚደረጉ የንግድ ሽያጭ ውሎችና በመሳሰሉ የተወሰኑ ጉዳዮች ላይ ብቻ ያተኮረ ነው። ራሽያና ቻይና ኢራን ጋር ፎርማል ወታደራዊ የቃል ኪዳን ውል መፈራረም ያልፈለጉበት ምክንያት ከብዙ ካልኩሌሽኖች አንጻር ነው። ራሽያ ከዩክሬን ጋር ከባድ ትንቅንቅ ውስጥ ናት።
ከፍተኛ ሰብአዊ፣ ወታደራዊና የኢኮኖሚያዊ ድቀት ገጥሟታል። ስለዚህ በዚህ በደቀቀ ኢኮኖሚ በዚህ ወሳኝ ወቅት ሌላ ትልቅ ወታደራዊ ፍጥጫ ለማድረግ በጀቱም አቅሙም ፍላጎቱም የላትም። ዓለም አቀፍ የኢኮኖሚ ኢንቴግሬሽን ለመፍጠር ደፋ ቀና እያለች ያለችው ቻይናም አሜሪካ ጋር ቀጥተኛ ፍጥጫ ለማድረግ አትፈልግም። ከዛ ፍሌክሲብል የሆነ ከበድ ያለ ወታደራዊ ፍጥጫ አደጋ ወይም የኢኮኖሚ ጦርነት ማያስከትል በጋራ ጥቅም ላይ ብቻ የተመሰረተ ግንኙነት ብቻ ነው የምትፈልገው። እነዚህ ነገሮች ለኢራን ቻሌንጅ ሆነውባታል። በዩክሬን ጦርነት ኢራን ራሽያን በድሮና ሚሳኤል ዘርፍ አቅሟን ሳትቆጥብ በቻለችው ደረጃ አግዛለች። በዚህም የራሽያ ክፉ ቀን ደራሽ በመሆን ራሽያን ከከባድ ውርደት ታድጋለች ብሎ አፍ ሞልቶ መናገር ይቻላል። ምክንያቱም ነገኑን ራሳቸው ራሽያዎችን ጭምር መስክረውታልና። ሆኖም ኢራን ክፉ ቀን ሲገጥማት ራሽያ ለችግሯ ልደርስላትና ውለታ ልትመልስ አልቻለች። በመሆኑም ክስተቱ የራሽያን ወላዋይነትና ፈሪነት ያሳያል ተብሏል። ስለሆነም ወታደራዊ ተንታኞች ክስተቱን ሲገልጹት ስትራቴጂክ ትራንዛክሽናሊዝም ወይም በጥቅም ላይ ብቻ የተመሰረተ ስትራቴጂያዊ ግንኙነት ነው ይሉታል። ስለሆነም ይላሉ የሁለቱ ስምምነት ባላቸው የጋራ ጸረ ምዕራብ አጀንዳ ላይ የተመሰረተ እንጂ ከልብ የመነጨ ወዳጃዊ ትስስርና አንድነት ላይ የተመሰረተ አይደለም። አንዳንድ የምዕራብ ሀገራት ሚዲያዎች ቻይና፣ ራሽያ፣ ኖርዝ ኮሪያ እና ኢራን በምዕራቡ ዓለም ላይ የጋራ ወታደራዊ አክሲስ እየመሰረቱ እንደሆነ አድርገው ሲያወሩ ይታያል። ምንም እንኳ በተለይ ከ2022 ጀምሮ በተጠቀሱት ሀገራት መሃል ያለው የኢኮኖሚ፣ የቴክኖሎጂ፣ ወታደራዊ ትብብር እያደገ ቢመጣም እና በማዕቀብ ውስጥ ያሉ ሀገራት ከነዚህ ትብብሮች አንዳንድ ጥቅሞች እያገኙ ቢሆንም እነዚህ ሀገራት የተባለውን ያህል ወታደራዊ ትስስር ውል የላቸውም። በዛ ላይ ቻይና ሶስቱን እንደ እኩል ጓደኛ አታያቸውም። ከዛ ይልቅ ራሷን ከፍ አድርጋ ሰቅላ እንደ ዳኛ አድርጋ እነሱን በሜዳዋ ማጫወት ላይ ነው የምታተኮረው። ኢራን አሜሪካና እስራኤል ጋር ወደ ሙሉ ጦርነት ብትገባ ራሽያና ቻይና ከወሬ ባለፈ ሊያግዟት የሚችሉት ቀጥታ ድጋፍ የለም። ራሽያ በዚህ ሰዓት ትልቁ ጭንቀቷ የዩክሬን ጉዳይ ነው። ቻይና ጠዋት ማታ የምታስበው ስለ ታይዋን እና ስለ ኢኮኖሚ መረጋጋት ጉዳይ ነው። ከዚህ በላይ ሊራምዱ የሚያስችላቸው ፍላጎትም አቅምም ወኔም የላቸውም። ኢራኖችም ይህንን ጉዳይ ያውቃሉ። ለዚህ ነው የውጭ ኃይላት ያድኑኛል ብለው ከመተማመን ይልቅ የራሳቸውን ወታደራዊ ኃይል ማጠናከር እንደ ሁቲ፣ ሂዝቦላ የመሳሰሉ አካባቢ ወታደራዊ ፕሮክሲ ኔትወርኮች መፍጠርና በመሳሰሉ ጉዳዮች ላይ አተኩረው ሲሰሩ የቆዩት። ስለዚህ ቻይናና ራሽያ ኢራን ጋር ያላቸው ግንኙነት የአየር ሁኔታውን በማየት ከነገሮች ጋር አብሮ የሚለዋወጥና በተመረጡ የጋራ ጉዳዮች ላይ ያተኮረ ግንኙነት እንጂ አሜሪካ፣ እስራኤልና የአውሮፓ ሀገራት ጋር እንዳላት አይነት በማይበጠስ ሰንሰለት የታሰረ ስትኖር አብረህ ኖረህ ስትሞት አብረህ የምትሞትበት ፍቅር እስከ መቃብር መርህ ላይ የተመሰረተ አይደለም ነው ባጭር። ይህን በማስመስከል አንድ ተንታኝ ሲገልጽ አሜሪካ ለእስራኤል ራሱን ሰውቶ ከአደጋ የሚያስጥል ታላቅ ወንድም ማለት ናት። ራሽያና ቻይና ኢራን ጋር ያላቸው ግንኙነት ግን የአየር ሁኔታውን አይተው የሚቀርቡ ወይም የሚሸሹ አስተማማኝ ያልሆኑ ጓደኞች ናቸው። ዘገባው ከላይ ከተጠቀሱትና ከሌሎች ምንጮች የተጠናከረ ነው። ላይክ፣ ሼር